እሺ ማን ነው ስምህ? ነስሩ ነስሩማ ሙህታር። እሺ ምንድነው ዛሬ ይዘህልን የቀረበው? ጉራጌኛ የጀማል መሐመድ ሂናሽረንዴ ኸትን ሂርኩምን ያሽ ቁርፊ ቶርምሼ አባዶ ድማሽ ንማጃሽ በሂኛ ከኪቶ ሐውራኩሴ ዋና ኸባዋሬ በቀሮ ኮክሴ ሂናሽረንዴ ኸትን ሂርኩምን ያሽ ቁርፊ ቶርምሼ አባዶ ድማሽ ንማጃሽ በሂኛ ከኪቶ ሐውራኩሴ ዋና ኸባዋሬ በቀሮ ኮክሴ ጋድኛ ሜናይ ጀጋር መኛን ሳሬ ትናትሽ ትትረንጅኝ ሰባሽ አግራንክሬ ባውን ትጥፍታሾም ቢግሮም ጭኝ ሰማሽ ተህም ተዳወይቶም አተም ሰማታሽ አትሳጋነ መች አንቺ ኩዳያሽ ጎይታ ዣውርኮ ሙራ ቢደሰባሽ ማናኸ ነፎት በባሬ አለምኛው ባትንኽነሴ አባዶ ዳሽ ከሲረት ኮሴ እንማጀንር ኢኳሪሴ እስር አባ ወያትነገሽ ሐራር ጎያ እኳ ባናረሽ ቀመኛ ባናር ቋሻ ናንጎፖ ሚያናንጎፖ ዘፈኑ አራት ነበር። አሁን አንዳንድ ጊዜ አንተ ወይ ፈጥነህ ትገባለህ ወይ ቆይተህ ትገባለህ አመታት ላይ ማለት ነው እና እዛ ላይ ስትጀምር ቆጥረህ ነው ሙዚቃው እየተቆጠረ ነው የሚሄደው። አንተ ግን ሁለተኛው ላይ እጥፉ ላይ ስምንቱ ላይ ሳትመጣ ሰባቱ ላይ ትመጣለህ እና በመሃል ላይ የምትተዋቸው ክፍተቶች አሉ። በምት ደረጃ ነው። ሌላው ምንድነው ይሄ እንደዚህ ምናምን ነገር ከባህሉ ጋራ የሚሄድም አይደለም ከሙዚቃው ጋራ ማለት ነው። ጉራጌኛ የራሱ የሆነ ቀለም አለው፣ የራሱ የሆነ አካሄድ አለው። የፍቅር ነበር። እሺ አሪ ጥሩ ነው። ግን ፊት ላይ የጦርነት ነበር አይመስልም። ስለዚህ ፍቅር ከሆነ ፍቅር ይሰማ። ሰባት ቤት ነው ይሄ ወይስ ሰባት ቤት ነው? ኦኬ። ስለዚህ ያው ዛሬ በቢጫ አልፋል ማለት ነው። የፔፕሲ ሰራተኞች በሙሉ ደስ ብሎኛል። እንኳን ደስ አላችሁ። ከዚህ በኋላ በደንብ ተዘጋጅቼበት ባህልን እንዳስተዋውቅ በዚህ